ለማላውራው ተማን ጋር ልጅ እኔን አገር ሞተ እንደዚህ በካዮች አረጋውያን እየተደፈሩ መሆኑ ተነገረ። ሪፖርተር ጋዜጣ ባጋራው መረጃ አረጋውያን በልጆቻቸው በልጅ ልጆቻቸው በጎረቤታቸውና የቅርብ ባሉት ሰው ይደፈራሉ። ግን ስንቶቻችንን የነዚህን የጌዮችን ወይም ስማቸውን ቄስ ይጥራው የሚለብሱት የልብስ ስታይላቸው ያስታውቃል፣ የቁልፍ አያያዛቸው ያስታውቃል፣ ባንዲራቸው ያስታውቃል። ይሄንን መቃወም ከዚህ ይጀምራል። እኔ ወንድ ነኝ፣ ስለዚህ እንደ ወንድ ወገብ ቀበቶን ጠበቅ አድርጌ ልለብስ አይገባም ወይ? ስንቶቻችን ነን? መንግስትስ እስከመቼ ነው የሰይጣኑን ኮርማዎች የሚቀልበው? ምንድነው ትልቅ ደረጃ ደርሰልኝ አግብተህ ልጆች አፍርተህ ልጆችን አይቼ በሞት አይቆጭ። ሰብስክራይብ ለምንድነው የማታደርጉት? አሁን ማርጉ። አረጋውያን እየተደፈሩ መሆኑ ተነገረ። ሪፖርተር ጋዜጣ ባጋራው መረጃ አረጋውያን በልጆቻቸው በልጅ ልጆቻቸው በጎረቤታቸውና የቅርብ ባሉት ሰው ይደፈራሉ። እኔም በልጄ በተደጋጋሚ ጊዜያት ተደፍሬያለሁ ያሉት በአዲስ አበባ ከተማ ነዋሪ የሆኑት የሶስት ልጆች እናት የሆኑት የ63 ዓመቷ አዛውንት ናቸው። ትልቁና በሙያ ዘርፍ የተመረቀው የመጀመሪያ ልጄ ጥቃት ሲፈጽምብኝ ቆይቷል። እንደ ጫት፣ ሲጋራ፣ መጠጥ ያሉት ሰዎች አሉበት የሚሉት እናት እሳቸው ግልጽ ሆኖ የደረሰባቸውን ጥቃት ተናገሩ እንጂ ጥቂት የማይባሉ አረጋውያን ወሲባዊ ጥቃት እየተፈጸመባቸው ለማንም እንደማይተነፍሱ ገልጸዋል። ልጃቸው እሳቸው መድፈር ሲጀምር እድሜያቸው 55 አካባቢ የነበረ ሲሆን ድርጊቱን በተደጋጋሚ ሲፈጽምባቸው ለፖሊስ አመልክተው እንዲታሰርና ከቤት እንዲወጣ እንደተደረገ፣ ነገር ግን አሁን ላይ ልጃቸው ይሙት ይኑር የሚያውቁት ነገር እንደሌለ እኚህ እናት መናገራቸውን ሪፖርተር አስነብቧል። ግን ስንቶቻችንን የነዚህን የጌዮችን ወይም ስማቸውን ቄስ ይጥራው የአለባበስ ስታይላቸውን የምናቀው ሳናቀው እንደ ፋሽን ስንቶቻችን አውቀን ተከትለናል ወይስ ሳናቀው ለብሰን ተከትለናል? የእውነት መቃወም ከዚህ ብንጀምርስ? የሚለብሱት የልብስ ስታይላቸው ያስታውቃል፣ የቁልፍ አያያዛቸው ያስታውቃል፣ ባንዲራቸው ያስታውቃል። ይሄንን መቃወም ከዚህ ይጀምራል። እኔ ወንድ ነኝ፣ ስለዚህ እንደ ወንድ ወገብ ቀበቶን ጠበቅ አድርጌ ልለብስ አይገባም ወይ? ስንቶቻችን ነን? የኢትዮጵያ ወንድ ወገቡን ጠበቅ አድርጎ ሱሪን አስሮ ሲሄድ ያምርበታል። ወንድ ነው። እንደንትን ዝቅ አድርጎ ካለባበሳችን እንጀምር። ከዚህ እንጀምር። ራሳችን መለወጥ እንጀምር። የዛኔ ሌሎችን እንለያቸዋለን። አዎ ይሄ ነው፣ ስለዚህ መወገዝ አለበት እንላለን። መንግስትስ እስከመቼ ነው የሰይጣኑን ኮርማዎች የሚቀልበው? እነኚህ እኮ የሰይጣን ኮርማዎች ናቸው። ሰይጣን ደግሞ ከሰው ጋር ምን ህብረት አለው? እስከመቼ ነው ዝም የምንለው? ይሄንን ሀገር ለማን ነው የምናስረክበው? ለነዚህ ለሰይጣን ኮርማዎች? እረቻ ሀገር ቅድስት ናት። እረ አናርክሳት፣ በእኛ ተግባር አናርክሳት። እረ ገና አጣጥመን አልበላናት ሚችን ኢትዮጵያን። እረ ቅድስናዋን ደብቃብናለች። የእውነት በጣም ይከብዳል፣ በጣም ያሳዝናል። የቱ ጋር ነው የቆም ነው? ምን እያደረግን ያለ ነው? ልጆቻችን በምን ሁኔታ ነው እያሳደግን ያለ ነው? ስንቶቻችንን በኢትዮጵያ ባህል ወግና ስርዓት ልጆቻችንንስ እያሳደገን ያለ ነው? ለምንድነው ሌሎቹ ናፋቂ የምንሆነው? ለምንድነው የራሳችንን አጉልተን የማናሳየው? ለምን ሌሎች የኛን ነገር ሲነግሩን እንሰማቸዋለን? ለምን የራሳችንን አክብረን ሌሎች እንዲያከብሩት አናደርግም? ስንት የሚከበር ባህል እኮ አለን። ህግ ማለት ደግሞ እኮ ዶግማ አይደለም፣ ቀኑና ነው። ይቀየራል። ለምንድነው የማይቀየረው? ወደ ሳይሆን ትቀይራለህ። በቃ ነው የሚያምር ነገር ያው እንግዲህ ካባ እናት እሺ ግድ ነው። አመሰግናለሁ ልጄ፣ በጣም አመሰግናለሁ። እድሜና ጤና ይስጥህ። አሜን። ማንም ያላደረገውን ያደረክልኝ አባቴ። አሜን። ሰላም እኩል አድርግልሽ። እሺ እቺ ደግሞ ለቁንጅናሽ ይሄንን ያመጣሁልሽ ከኢትዮጵያ የቁንጅና ማህበር። አመሰግናለሁ። የሚባላል እኔ እንጃ እንግዲህ አዲስ የተከፈተ ይኖራል። ደቅል አድርግልሽ። እሺ አባቴ፣ እድሜና ጤና ይስጥሽ። አሁንም ጤና እድሜና ጤና ይስጥህ። አሜን። ፍሬ ይስጥህ። አሜን። አብዝቶ ካብ እድሜና ጤና ይስጥህ። አሜን። ፍሬ ይስጥህ። አሜን። አብዝቶ ይስጥህ። የኔ ልጅ አይዞህ የሚል ልጅ ይስጥህ። አሜን። ቴንክ ዩ ሰላም፣ በጣም አድርጌ አመሰግናለሁ። ምንድነው ትልቅ ደረጃ ደርሰልኝ አግብተህ ልጆች አፍርተህ ልጆችን አይቼ በሞት አይቆጭ። ነው እንግዲህ እናገባለን። አግባ። አግባ። እውነት እንዳትሞኝ ሶፎንያስ፣ እንደመከርኩ እግዚአብሔር የሰጠህን ብቻ አግባ። መልክ አይመረጥም፣
ምክንያቱም መልኳ መጥፎ ቢሆንም እቺ ልጅ በጣም አስተዋይ ልትሆን ትችላለች። ስለ ቤቷም ስለ ልጆቿም ስለ ማንኛውም ነገር አሳቢ ትሆናለች። እግዚአብሔር ከእንትን የተመረቀች ልጅ ትሆናለች እና መልክ መምረጥ የለብህም ልልህ ነው። እግዚአብሔር የሰጠን ተመካክራችሁ መኖር ትችላላችሁ። ይሄን ነው የምለው። እሺ ቀበላለሁ። በቅርቡ እንግዲህ ከእግዚአብሔር ጋር እናገባለን። እውነት ነው የምልህ። በዚህ አጋጣሚ ግን ካገኘሁሽ አይቀር ምርቃትሽን በውስጥ በጣም መርቂ ደስ ይለኛል። ጤና ይስጥሽ። አሁንም ጤና እድሜና ጤና ይስጥህ። አሜን። ፍሬ ይስጥህ። አብዝቶ ይስጥህ። አይዞህ የሚል ልጅ ይስጥህ። ለማላውራው ተማን ጋር ልጅ እኔን አገር ሞተ እንደዚህ በካዮች በእናችሁ እንደከረማችሁ ወዳጆቼ፣ ዛሬ ትንሽ ቆጣ የሚያረግ ነገር ሰምቼ አይቼን የመጣው ተዚሁ ተናንተ ቲክቶክ መንደር ጋዜጠኛ ሶፎንያስን አይተናል። እንደ ጋዜጠኛ ሶፎንያስ አይነቶቹ በጣም ብዙ ሺህ ሶፎንያሶች ሊኖሩ ስለሚችሉ በህግ አምላክ በባንዲራው ይዘናቸዋል። እንዲጋለጡ የሚመቻችበትን መንግስት የሚያመቻችልን፣ እንደገና ደግሞ ተባህል ያገፈነገጠ ነገር የሚያደርጉትን ባህልና ቱሪዝምም ተህዝቡ ጋር በሀገር ሽማግሌ ጋር ሆኖ አብሮ እንዲሰራ እንጠይቃለን። እኔ እንደ ሴት እንዲያው በታገናኙኝ ለልጆቻችን ስል እያንዳንዷን ረግጬ ነበር መለቃት፣ ግን እድሉ አልተመቻቸልንም። መንግስት እድሉን ያመቻችልን ከዚህ ሀገር ጠረግ አድርገን እናስወጣቸው። ይሄ ሰውዬ ደግሞ በህግ የሚጠየቅ ከሆነ እባካችሁ ለብቻው እዛው ለብቻው ያዙልን፣ ሌሎችን እስረኞችን ደግሞ ገብቶ እንዳይበክልብን። እኔ በጣም ተናድጃለሁ። አትፍረድ ይላል መጣፉ፣ ግን ከዚህ በላይ ምንም አይመጣብንም። እንደ ሀገር የሞት ነው። ግብረ ሰዶማውያን እንቃወማለን፣ እንጸልይላቸው። ወዱ አይደለም እነሱም እኮ በሁኔታው ተጠምደው ነው አዲክትድ ሆነው ነው ምናምን ነገር እያላችሁ ወደ ሁኔታው የመሳብ የመሽለጥለጥ አይነት ሁኔታ የምታራምዱ አንዳንድ ኢትዮጵያኖች ማለት ሃይማኖት አስመሳዮች ብታርፉ ይሻላል ማለት። እኔ ግን በጣም ነው የምጸየፋቸው። አሁን ምንም ወሬ ማብዛት አያስፈልግም። አድራሻውን ብቻ ኮሜንት ላይ ተጽፈልኛለህ ያለበት ድረስ እየሄድኩ እንደዚህ ከእንትኑ ጀምሬ እስከ ጉሮሮ ድረስ እተረክክለታለሁ ማለት። የነዚህ የግብረ ሰዶሞችን ጉዳይ አንስተን እንቃወማለን፣ ከሀገራችን ላይ ይጥፉ፣ እንደዚህ እናርጋቸው፣ ሱቃቸውን ትንጋኖ የሚዝናኑት እናዘጋባቸው ብለን ብዙ ነገር ፈጅተናል። እኔም ቪዲዮ ሰርቻለሁ። ግን የኛ ባህሪ እንደሆነ እንወድሃለን ኮመንቱን ምንድነው? እነዚህ ሰዎች እንቃወማቸዋለን ብለን ከምናጠፋቸው ይልቅ ወንጌል ሰርተንላቸው እንደሚለወጡ ማሳየት ሰላም አዝብለሽ ይጀል። አዎ እናጠፋቸዋለን። አለቀ። ይህንን ቪዲዮ የምሰራው እንደ አንዲት እናት ደክማ ተሰቃይታ ነገ ልጆቿ አድገውላት ፍሬን እንደምትጠብቅ እናት ሀገራችን ላይ እየሆነ ያለው ነገር የእውነቴን ነው የምነግራችሁ። በማንንም ልፈርድ የማንንም ኃጢአት ላጎል አይደለም የምሰራው ቪዲዮውን። በጣም ነው ግን የሚያሳዝነው ሀገራችን ወዴት እየሄደች እንዳለ በጣም ነገ ለልጆቻችን በጣም እንፈራለን። በጣም ነው የሚያስፈራው። አሁን ከመሸ ቲክቶክ ላይ ያጥለቀለቀው የጋዜጠኛ ሶፎንያስ ከዚህ በፊትም በእግረኛው ሚዲያ ላይ ያደረገውን ኢንተርቪው አይቼ ያልጣሙኝ ነገሮች ነበሩ። ዞሩ ግን በዛ ጉዳይ አይደለም ዲቴል አይደለም ማውራት የምፈልገው፣ ግን ዝም ልንለው የሚገባ ነው ወይ? በብዙ ነገር እየተበረዘ ያለው ነገር እንደ ቀልድ እየታየ በእውነት ያሳፍራል። የኛ የኢትዮጵያ ልጆች እኛ የአባቶቻችን ልጆች መጤ በሆነ ባህል ተጠምደን የእውነት ምን ያህል ግን ዲያብሎስ ራሳችንን እንደተቆጣጠረን ምን ያህል ኃጢአት እንዳሰከረን በእውነት በጣም ነው የሚያሳፍረው። የእውነት ይህንን ዝም የምንለው ጉዳይ አይደለም። ሆ ብለን በእውነት ልጆች ያለን ሰዎች ነገን እንፈራለን። በቃ ነገ እንዴት ብለን ነው ልጆቻችንን አምነን ትምህርት ቤት በምንልክበት ቦታ በማንኛውም ቦታ ላይ ልጆቻችን ምን ይገጥማቸዋል ብለን በጭንቀት ልናልቅ ነው? ወይም ደግሞ ልጆቻችን ላይ በሰራነው ነገር እኮ እምነት እንዳይኖረን። ምክንያቱም አብዛኛው ሰው እንደ ቀልድ ያየው ነገር ፍሬ አፍርቶ ዛሬ በጣም በሚያሳፍር መንገድ ነገሮች ማየት ጀመርን። እኔ በጣም ነው ልብ ያዘነው በእውነት ለመናገር። ስክሪን ላይ ስሜቴን መግለጽ አልፈልግም እንጂ መቼስ በሬን ዘግቼ አለቅሳለሁ። የእውነት እግዚአብሔር ይማረን። በጣም ነው የሚያሳፍረው። ሁሉን ነገር እንደ ቀልድ አይተን በጣም የሚዘገንን ነገር ደግሞ ወደ መመልከት ደረስ። እግዚአብሔር ብቻ ይማረን። ሶፎንያስ ሲሆን ራሱን እንዲከላከል መድረክ ከፍተን ነበረ። ሰው ግን የተረዳው ሌላ ነው።
ከሱ በኩል ቆሙ፣ ከሱ ሐሳብ ቆሙ። እኔን ጭራሽ ሌላ ነገር መናገር ጀመሩ። በጣም ብዙ ቪዲዮ ተሰራብኝ። መሰራት ብቻ እንዳይመስልሽ በጣም የገረመኝ አንድ ስልክ ተደወለ። ከእናቱ ጋር ሆኖ የደወለልኝ ወጣት ልጅ ነው። በ25 እንደዚህ የባንክ ባለሙያ ነኝ ብሎኛል። እኛ ተባብረን አበልጽገንህ እዚህ ያድርሰንህ ሰውን እንዲህ ታዋርዳለህ አለኝ። ምን ማለት ነው አንተ የተባበርከኝ ምንድን ነው ምናምን ብዬ ጠየቅኩት። እና እኛንና እያየንልህ ምናምን አለኝ። የሰው መረዳት ግን የቱ ጋ ነው አልኩኝ። አሁን እኔን ሰው ሰብስክራይብ አድርጎ ቁጭ ብሎ ተክለ ሃይማኖት ሰራ ብሎ እግረኛው ሚዲያ ዛሬ ምን ወጣ ብሎ የሚያዩ እንደ ትብብር ነው ማለት ነው። በጣም ብዙ ጠየቁ። ይሄም በነገሮች ላይ እኔንም ማሳነስ ነው። አንተን የምናይህ ተባብረንህ ነው እንጂ ምንም የምትሰራው ነገር የለም ባዶ ነህ ማለት ነው። ደግሞ ለትብብር ሰው እያየኝ ከሆነ ባያየኝ ነው የሚሻለው። የማወራው ነገር ይዤ የመጣሁት የምጠይቀው ቢያንስ እኔን አዩኝ። ተዩ እንደው ቢያንስ የማቀርባቸው ሰዎች ከሆነ ጉዳይ ጋር ስማቸው የተነሳ ታሪክ ያላቸው የጻፉ በሆነ ሙያ ላይ አንቱ የተባሉ የሆኑ ሰዎችን የሚያስተዳድሩ ሰዎች ናቸው። እኔ ብዙ ጊዜ ራሴ አይደለም የምቀርበው። ራሴ ቀርቤ ሪአክት እንደሚሰራ ሰው ተንደቅድቄ አይደለም የምወጣው። እንግዳ ይዤ ነው የምመጣው። ከእንግዳው ጋር የሚኖረኝ ነገር እኔ ጠይቃለሁ፣ እንግዳው ይመልሳል። ይሄ ቁም ነገር ነው። ከዚህ መማር፣ ከዚህ መዝናናት፣ ከዚህ ማወቅ የፈለገ ሰው ነው እንጂ የሚያየኝ ሰው ተባብሮኝ አይደለም። ልክ ኢንዳይሬክትሊ እኮ እየሰደበኝ ነው በነገርሽ ላይ። አሁን ብዙ ጊዜ ፊዚካሊ አካል ጉዳት የአይን እግር ምናምን ያለባቸው ሰዎች በልመና በምንድን ነው የሚተዳደሩት? እንዳለመታደል ሆኖ ይሄን ስለዚህ ሰብስክራይቡንም እንደ ሙሉ አካል ብለህ እንደመለመን ለምነህን ሰብስክራይብ አድርገን ነው ቅኔው። በሱ ቤት እኔ አንድ ቃል 3 ጊዜ የሚገባኝ ሰው ነኝ። በሱ ቤት አራዳ ሆኖ ነው። በጣም ስሜቴን የነካኝ አስተያየት ነው። ገረመኝ፣ በጣም ተደነቅኩ። ሰው እንዲህ ነው የሚያስበኝ? ከየትም አላመጣውም ይሄ ልጅ። ከዛ ኮመንቶችን አየን ምናምንና ኦኬ የሰው መረዳት እዚህ ድረስ ከሆነ ሌላ መረዳት እስኪፈጠር ድረስ ከዚህ ጉዳይ ጋር የተያያዙ ሌላ ማወቅ እስኪመጣ ድረስ 88,000 ሰው በዚህ መንገድ ከሆነ የተረዳው ሌላ 200 ሰው ቢጨመር ይሄንን ነው የሚቀጥለው። በባህሪው ደግሞ ብዙ ሰው 5 ደቂቃዬና ኮመንት ያያል ወይ ዝም ብሎ ገብቶም ኮመንት የሚያይ ሰው ይኖራል። ከኮመንቱ ላይ እየተነሳ ኮመንት ምናምን ኦኬ እንደዛ ከሚፈጠር የኛ መሰደብ የኛ መዋረድ ይበቃል። የእኛን ቻለው ለጊዜው ብለን ያዝ አደረግነው። አላወረድነው፣ ፕራይቬት ነው ያደረግነው። አሁን ጊዜው ተቀይሮ በሌላ ሚዲያ ሌላ ነገር አየን፣ ተጻፉ ምናምን። ወደ ቲክቶክ መንደር ስንመጣ መንግስት ፌዴራል የወሰደው እጅግ በጣም ጥሩ ነው፣ የሚያስጨበጨብ ነው። ተመስገን። ይሄ ጥሩ ነው፣ ግን እሳት ማጥፋት ብቻ እንዳይሆን ነው። አሁን የእሳት ማጥፋት ስራ ብቻ እንዳይሰራ። ቲክቶኩ ላይ ማን ያዘጋጀው? ለምንድን ነው የተዘጋጀው? እንዴት ነው የተዘጋጀው? እነማን ነበር የደገፉት? ዋና ሐሳቡ ምንድን ነው? ኢንዲንጉ ምን ነበረ? ውጤቱ ምን ለማምጣት ነው ያ የተዘጋጀው የሚለው መታየት አለበት። የዛ ውጤትስ ትውልዱን ምን ያክል ጠቅሟል ወይስ ምን ያክል ጎድቶታል የሚል ባለጌዎች የተሸለሙበትና ከዛም በኋላ እንቅስቃሴ ለማድረግ እያሰቡ ነው ያሉት። በጣም እነ ሰራዊት ፍቅሬን የሚያክል ትልቅ አርቲስቶች የሐሳቡ ተጋሪ ሲሆኑ ያሳዝናል። በጣም ያሳፍራል። ራስን አለመግዛትም ነው እኔ ለኔ የሚታየኝና ስንት ሊደገፉ ሊበራቱ የሚገቡ ስራዎች እያሉ ነገር ግን ነውረኞችን የማበረታታት ማጠበቂያቸው ሰዎች ሲሄዱ ታያለሽና እነዚህ ሰዎች መስተካከል አለበት። ባለፈውም ስንናገር ነበር። የቋንቋ ፖሊሲ የባህል ፖሊሲ ያላት ሀገር አልተጠቀመችበትም። እዚህ ትውልዱን እየገደልን ነው የምንሄደው፣ እያጠፋን ነው የምንሄደው። ህፃናቶች ያዩታል፣ ወጣቶች ያዩታል እና ያ ትክክል ያልሆነ አካሄድ ነው እና በይፋ ወጥተው መንግስት እንደሌለ
ሃይማኖት እንደሌለ አድርገው ራሳቸውን ያጋለጡ ምስክር አያስፈልገንም እኛ ምስክር ነን ብለው የወጡ ሰዎች ላይ መንግስት የወሰደው እርምጃ በጣም ጥሩ ነው። ግን ይሄ ሁለት አይነት ነገር አያለው። አንደኛው የሰዎችን ጩኸት ለማብረጃ እንዳይሆን፣ ሁለተኛ ጊዜያዊ እንዳይሆን። ከዚህ በፊትም እንደዚህ ፈረንሳይ አካባቢ የሆኑ ግብረሰዶማውያን ባደረጉት እንቅስቃሴ ቲክቶከሮች ሲጮሁ መንግስት እርምጃ ወስዶ ነበረ። ዘላቂ ግን እርምጃ አይደለም እየተወሰደ ያለውና ዘላቂ መሰረታዊ ለውጥ የሚያመጣ እርምጃ መወሰድ መቻል አለበት። ጭፈራ ቤቶች መዘጋት፣ ራቁት ጭፈራ ቤቶች መዘጋት አለበት። ጨረታ ድንግልና ብሎ የሚያካሄዱ ቦታዎች መዘጋት አለበት። ቁማር ቤቶች መዘጋት አለበት። ለትውልዱ የማይጠቅሙ ነገሮች መዘጋት አለበት። አሁን እዚህ አሜሪካ 21 ዓመት ካልሞላው መጠጥ መጠጣት ወይንም ቁማር መጫወት አይችልም። ገባሽ? እኛ ጋር ግን እንደፈለገ እድሜው 21 ሳይሞላው የፈለገውን ያደርጋል። እንግዲህ ነፃነት አለ የተባለበት የእብድ ሀገር ላይ እንኳን እንደዚህ አይነቶች እርምጃዎች የሚወሰዱበት ሁኔታ አለ። መናፈሻ ውስጥ መጠጥ የማይገባበት ቦታ፣ መሳሳም የማይፈቀድበት ቦታዎች አሉ። ለልጆች ሕሊና ጥንቃቄ የሚደረግበት ቦታዎች አሉ። ያውም ግብረ ሰዶማውያን እንኳን ህጋዊ በሆነበት በኦባማም ዘመን ጭምር ማለት ነው። እኛ ጋር ግን ሁሉ ነገር ልቅ ነው የሆነው። ምናልባት እናማቸዋለን ወይ እንረግማቸዋለን። ይሄ በልጅነቱ ይባላል እንጂ ጫት ትውልዱን ሲያጠፋ፣ መጠጥ ትውልዱን ሲያጠፋ፣ ሲጋራ ትውልዱን ሲያጠፋ፣ ዝሙት ትውልዱን ሲያጠፋ፣ አላስፈላጊ ነገሮች ትውልዱን ሲያጠፋ ተከታትሎ የሚያረም አካልና በህግ የሚጠይቅ አካል ስለሌለ ነው ጋጠወጥነቱ በይፋ እየወጣ የመጣው። ስለዚህ እርምጃው ጥሩ ነው። ነገር ግን በጣም ለውጥ የሚያመጣ ውጤቱ ለህዝብ ይፋ የሚሆን ስራዎች መሰራት መቻል አለበት። ህዝብንም ማድመጥ ትልቅነት ነው። እዚህ ፌዴራል ህዝቡን አድምጦ ይህንን ነገር ማድረጉ የሚበረታታ ሆኖ ሳለ ከነሱ ጀርባስ ማን ያለው? ለነዛ ልጆች እዚህ ደረጃ እንዲደርሱ ያገዙ፣ የደገፉ፣ ያበረቱ እነማን ናቸው? ምክንያቱም ወንጀል ሲሆን የወንጀል ተባባሪዎች አብረው አሉ። አንድ ሰው ሲሰርቅ ወይንም ሰው ሲገል አይተሽ ዝም ማለት አትችይም። ለህግ አካል ነው የምታሳውቂው። ካላሳወቅሽ የወንጀል ተባባሪ ነሽ። ብንሰርቅም ባንሰርቅም እንኳን ክርስቲያን መሬት እንኳን ኦርቶዶክስ ሆን